ድብቁ ፉክክር። ሻምፒዮኖች ለምን ከራሳቸው ጋር ይወዳደራሉ? ዓለማችን ፉክክርን ትወዳለች። ኮካ ከፔፕሲ፣ ኤድሰን ከቴስላ፣ ሌከርስ ከሴልቲክስ። ይህ ድራማዊ ነው፣ ለመከታተልም ቀላል ነው። እንዲሁም ግልጽ የሆነ ጀግናና ተሸናፊ ይሰጠናል። ነገር ግን በታሪክ ውስጥ ስማቸው የማይረሳ ዝናቸው ለትውልድ የተረፈ ግለሰቦች በባላንጣዎቻቸው ላይ ያተኮሩ አልነበሩም። እነሱ ሙያቸው ክራፍትስ ላይ ያበዱ ነበሩ። እውነተኛው ትግላቸው ከሌላ ሰው ጋር ሳይሆን ከመካከለኛነት ሊደረጉ አይችሉም ተብለው ከታሰቡ ገደቦችና ከቀድሞ ማንነታቸው ጋር ነበር። ይህንን በተግባር ለማየት ያክል የሙያ የበላይነት በተግባር ሲገለጥ ማይክል ጆርዳን። አው ከዲትሮይት ፒስተንስ እና በኋላም ከዩታ ጃዝ ጋር የነበረው ፉክክር ታሪካዊ ነው። ነገር ግን የጨዋታውን ጥበብ የሚያውቁትን ብትጠይቋቸው የጆርዳን ከባዱ ተቀናቃኝ ራሱ ነበር። በሁለተኛ ደረጃ ትምህርት ቤት ከዋናው ቡድን ሲቀነስ የእሱ ቦታ የወሰደውን ተጫዋች ኢላማ አላደረገም። ይልቁንም የራሱን ድክመት ነው ኢላማ ያደረገው። ያለምንም ምፍረት ልምምድ አደረገ። በ1997 የፍጻሜ ውድድር ላይ የታመመ ሆኖ የተጫወተው ዝነኛው ፍሉክ ጌም ጃዝን ለማሸነፍ ብቻ አልነበረም። ይልቁንም ሰውነቱና አእምሮ ተስፋ እንዲቆርጥ በቂ ምክንያት በነበራቸው ሰዓት እሱ ራሱንና ፈቃዱን ስለመቆጣጠር ነበር። እሱ የተጠናወተው በቅርጫት ኳስ ጥበብ እንጂ በዋንጫዎች ብቻ አልነበረም። ዋንጫዎቹ የጥረቶቹ ውጤቶች ነበሩ። ማሪ ኩሪ በወንዶች በተያዘ የሳይንስ ዘርፍ ውስጥ እያንዳንዱን ወንድ ሳይንቲስት እንደ ተቀናቃኝ ማየት ትችል ነበር። እርሷ ግን ተቀናቃኙ አድርጋ ያየችው ያልታወቀውን ነበር። ጥበቧ ጥብቅና አድካሚ የሆነ ሳይንሳዊ ምርምር ነበር። ለዓመታት በሚፈስ ቆርቆሮ ስር ቶን የሚመዝን የፒች ብሌንድ ማዕድን በእጇ የቆየችው ሌላን ቤተ ሙከራ ለማሸነፍ ሳይሆን ለመረዳት ነበር። እሷ ትወዳደር የነበረው ከድንቁርና ጋር ነበር። ያገኘቻቸው ሁለት የኖቤል ሽልማቶች በዘመኑ የነበሩትን በማሸነፏ ሳይሆን ለሙያዋ የሰጠችው ታላቅ ትጋት ውጤቶች ነበሩ። ሊዮናርዶ ዳቪንቺ በህዳሴው ዘመን ፍሎረንስ የጥበብ ዓለም ፉክክር በበረታበት ነበር። ነገር ግን የዳቪንቺ ማስታወሻዎች እንደሚያሳዩት አእምሮ በሌላ ሰዓሊ ላይ ሳይሆን በሁሉም ሰው ላይ ያተኮረ ነበር። የሰውን አካል አስከሬኖችን በመበተን እጽዋትን፣ በረራና የውሃ ኃይልን አጥንቷል። ይህ እውነትን የማየትና የመግለጽ ጥበብ ለመቆጣጠር ነበር። ጥበቡ ስዕል መሳል ብቻ ሳይሆን ለስነ ጥበቡ ስንቅ የሚሆን ዕውቀትን ያለማቋረጥ ማሳደር ነበር። ሞናሊዛ ድንቅ የሆነችው ከሌላ ሰዓሊ ስራ የተሻለች ስለሆነች ሳይሆን እርሱ ለዘመናት ያዳበረው የስፉማቶ ቴክኒክና የሰው ልጅ ጥልቅ ምልከታ ከፍተኛ ደረጃ ላይ የደረሰበት ስራ ስለሆነ ነው። ኤለን መስክ በዘመናዊ የጠፈር ፉክክር ስፔስ ኤክስን ከቦይንግ ወይም ከመንግስት ተቋማት ጋር ማወዳደር ይቀላል። ነገር ግን የማስክን የቀድሞ ቃለ መጠይቆች ያዳምጡ። እውነተኛው ተቀናቃኝ የጠፈር ጉዞ እጅግ ውድ መሆኑና ቅልጥፍና ማጣቱ ነበር። ጥበቡ የኤሮስፔስ ምህንድስናና ምርት ነበር። ግባቸው ናሳን ማሸነፍ ሳይሆን ድጋሚ ጥቅም ላይ ሊውል የሚችል የሮኬት ቴክኖሎጂ ማዳበር ነበር። እያንዳንዱን የሮኬት መውደቅ እንደ ስኬት ያከብሩ ነበር፣ ምክንያቱም ያ ውድቀት ጥበቡን እንዴት ማዳበር እንዳለባቸው ያስተምራቸው ነበር። ስኬታቸው መላውን ኢንዱስትሪ ዳግም ቀርጾታል። ምናልባት ገና የታሪክ መዝገብ ውስጥ አልገባችሁ ይሆናል፣ ነገር ግን በራሳችሁ መድረክ ላይ ናችሁ። በትምህርት ቤታችሁ፣ በስራችሁ፣ በጅማሬ ንግዳችሁ ወይም በስፖርት ማዘውተሪያችሁ። በተቀናቃኝ ላይ የሚያተኩር ሰው ከፍተኛ ሽያጭ ያለውን፣ ከፍተኛ ውጤት ያመጣውን ወይም ብዙ ተከታይ ያለውን ሰው ይመለከታል። ጉልበቱን በጭንቀት ራሱን ከሌላ ሰው ጋር በማወዳደርና በአቋራጭ መንገድ ላይ ያባክናል። ተነሳሽነቱ ደካማና በሌላ ሰው ሁኔታ ላይ የተመሰረተ ነው። በጥበቡ ወይም በስራው ላይ የሚያተኩር ሰው የራሱን ክህሎት፣ የራሱን ውጤትና የራሱን ዕውቀት ይመለከታል። ጉልበቱን በተግባራዊ ልምምድ፣ በትምህርትና ስራውን በማሻሻል ላይ ያውላል።
ተነሳሽነቱ ከውስጥ የሚመነጭ ነው። ይህም በጉጉትና በየቀኑ የተሻለ የመሆን ደስታ የሚመግብ ነው። የውስጣችሁን ጆርዳን፣ ኩሪ፣ ዳቪንቺ ወይም የፈጠራ ሰው አንቁ። ደረጃ እድገት ለማግኘት ብቻ አትጣሩ። ይልቁንም የማይተካ የሚያደርጋችሁን ክህሎት በሚገባ ተቆጣጠሩ። ከአንድ ሰው የበለጠ ላይክ ለማግኘት ብቻ አትሞክሩ። ከልብ የመነጨ እና ጥራት ያለው ስራ ስሩ። ክርክር ለማሸነፍ ብቻ አትልፉ። ይልቁንም እውነቱ ከእናንተ ጋር እንደሆን ጉዳዩን በጥልቀት እወቁት። የራሳችሁን ጥበብ ፈልጉ። በየቀኑ በ1% ለመሻሻል የምታደርጉት አሰልቺ፣ ፈታኝ ግን ውብ ሂደት ላይ ፍቅር ይኖራችሁ። ዓለም ተቀናቃኞችን፣ ነቃፊዎችንና የደረጃ ሰንጠረዦችን ታቀርብላችኋለች። እናንተ ግን ውጤቱን ሳይሆን ጨዋታውን ተመልከቱ። ምክንያቱም ጥበብን ስትቆጣጠሩ ተቀናቃኞቻችሁን ማሸነፍ ብቻ ሳይሆን እነሱ የተጋደሉበት ካለው መድረክ በላይ ትገዝፋላችሁ። ታሪካችሁን መገንባት ጀምሩ። በጡብ ላይ ጡብ፣ በክህሎት ላይ ክህሎት፣ ቀን በቀን። ሐሳቡን ከወደዳችሁት ላይክ፣ ሰብስክራይብ በማድረግ እንዲሁም ሼር በማድረግ ቤተሰብ ይሁኑ። ሰላም።